ራሳቸውን ሰባተኛው ንጉስ ብለው በአደባባይ የገለጡት ጠቅላይ ሚኒስትር አብይ አህመድ የ4 ኪሎን መንበር ተቆናጠው ኢትዮጵያም በማያባራ እርስ በርስ እልቂት እያነባች እንሆ ድፍን 8 ዓመት ሞላቸው። የተመኙትን ስልጣን ከተቆናጠጡ ማግስት ጀምሮ ኢትዮጵያን ለእርስ በርስ ጦርነት የዳረጉት አብይ ዛሬም በከፋፍለህ ግዛ ሴራቸው ለማጽናት አጥራቸውን እያጠባበቁ ነው። ሰውየው ኮትኩቶ ባሳደጋቸው ኢህአዴግ ውስጥ በነበራቸው የደህንነት ስልጣን ሚኒሊክ ቤተ መንግስት ለመግባት 10 ዓመት አሲረዋል። የመደመር መንገድ በሚለው መጽሐፋቸው ለሰባተኛ ንጉስነት የተመኙትን መንበር ለመቆናጠጥ የ10 ዓመት ሴራ እንዳሴሩ ራሳቸው ነግረውናል። ሰውየው ዛሬ ላይ 4 ኪሎን ዙሪያ ገባውን በታንክ አጥረው ስልጣናቸውን ለማጽናት ቢንገዳገዱም አብዛኛው የኢትዮጵያ ክፍል ከእጃቸው እንደወጣ በውል እየተገለጠ ነው። አብይ ወደ ስልጣን የመጡበትን 8ኛ ዓመት እንኳን ከኦሮሚያና አዲስ አበባ የብልጽግና ካድሬዎች ስብስብ ውጭ በሀገር አቀፍ ደረጃ ወጥ በሆነ መልኩ ማክበር አልቻሉም። አብይና አገዛዛቸውን እያንዳንዷን ቅጽበት እግር በእግር አንክሮት በመከታተልና ድብቅ ማንነታቸውን በመግለጥ የሚታወቅ አንድ ጦማሪ ያሰናዳውን ጽሑፍ ልናደርሳችሁ ወደናል። የጽሑፉ አዘጋጅ አብይን ተቃዋሚ መስለው ተቃዋሚ ለብሰው ስልጣን የተቆናጠጡ ሴረኛ የሚላቸው ጸሐፊና ሰብአዊ መብት ተሟጋቹ በፍቃዱ ኃይሉ ነው። የሰባተኛው ንጉሥ አገዛዝና የሴራ መረባቸውን በየጊዜው የሚገልጥበትን አስደናቂ ጽሑፍ በጥሞና በማድመጥ ለደቂቃዎች አብራችሁን ቆዩ። የ2010 ክስተት መጀመሪያ የመንግስት ለውጥ ነበር። ነገር ግን ዘመኑ የመንግስት ባለስልጣናት እንደሚሉት የለውጥ ከሚባል ይልቅ የነውጥ ቢባል የተሻለ የሚያስሄድ ይመስለኛል። ነውጡ የጀመረው ግለሰቦችን በድንጋይ በመውገርና በአደባባይ ላይ ዘግዝቆ በመስቀል በታጀበ የመንጋ ጥቃት ሞብ ቫዮለንስ ሲሆን በመቀጠልም በሚሊዮን የሚቆጠሩ ሰዎችን ያፈናቀለ ብሔርን መሰረት ያደረገ ግጭት፣ ከዚያም የአማራ ክልል ፕሬዝዳንትንና የካቢኔ አባሎቻቸውን እንዲሁም አባ ቶርቤ በተባለ ገድሎ አደር የህቡ ድርጅት የሚገደሉ ባለስልጣናት፣ ከዚያም ታዋቂውን የኦሮሚያ ድምፃዊ ሃጫሉ ሁንዴሳን በመሳሰሉ ግለሰቦች ላይ ባነጣጠረ የፖለቲካ ግድያ ተስፋፍቶ በስተመጨረሻም በትግራይ ወደ ተካሄደው ሙሉ ጦርነት አምርቷል። የትግራዩ ጦርነት በሰላም ስምምነት የተጠናቀቀ ቢመስልም ይህንኑ ተከትሎ በአማራ ክልል በታጠቁ ቡድኖችና በመንግስት መካከል ውጊያ ፈንድቷል። በኦሮሚያም በታጠቁ ቡድኖችና በመንግስት መካከል የሚደረገው ውጊያ ከትግራዩ ጦርነት በፊት ጀምሮ እስካሁንም ቀጥሏል። በመሆኑም የሽግግሩን ጊዜ የሚገልጸው ነውጥ የሚለው ቃል ነው ማለት ተገቢነት አለው። ለዚህ ዘመነ ዕብደት ጠቅላይ ሚኒስትሩን ለብቻቸው ተጠያቂ ማድረግ አግባብ አይደለም። ሁላችንም የየራሳችን ድርሻ አለን። ነገር ግን ዋነኛ ተጠያቂ እርሳቸው ናቸው ቢባል ማጋነን አይሆንም። የደቡብ ፍርዶችና የደቡብ ፍርዶችን የሚቀሰቅሱ ንግግሮቻቸው መሳ ለመሳ መሄዳቸውን አስተውያለሁ። በመጽሐፊ እንዳመለከትኩት እርሳቸው በኢትዮጵያ ቴሌቪዥን ወጥተው ወጣቶች አካባቢያቸውን ከጸጉረ ልውጦች እንዲጠብቁ ባሳሰቡ ጥቂት ቀናት ውስጥ የጀመሩ የደቡብ ፍርዶች ወደ ወል ግጭቶች አድገው ለወራት ዘልቀዋል። በወቅቱ የመንግስታቸው ትርክት በአንድ በኩል ለሁሉ ነገር ህወሓት ላይ ጣት የሚቀስር ካልሆነ ደግሞ ታስሮ የቆየ ብዙሃን ነጻነትና ዲሞክራሲ መሸከም እንዳቃተው የሚያመላክት ነበር። ይህም የህግ የበላይነትን ማስከበር የነበረበት መንግስት ኃላፊነቱን ባለመወጣቱ የተከሰተውን ቀውስ ለማስቀየሻነት የዋለ ይመስለኛል። የሆነ ሆኖ ነውጡና ሁካታው ለጠቅላይ ሚኒስትሩ ኃይል ማከማቻነት ውሏል። ያሻቸውን እርምጃ ቢወስዱ ማንም ምንም የማይታዘባቸው ወቅት ነበር። ይህ በእንዲህ እንዳለ ነውጦቹ ስፋታቸው እያደገ መጣ። የሚያስገርመው ግን የኢትዮጵያ መንግስት ነውጡን ጀመረውም አልጀመረውም የአብይ አህመድ አስተዳደር ግን ስልጣኑን ለማጠናከር ሁሉንም አጋጣሚዎች ተጠቅሞባቸዋል። መንግስታቸው የመንጋ ጥቃት መስፋፋትን፣ የህግ የበላይነትን ወደ ጎን ለማለት እንደ ማመካኛ ተጠቅሞበታል። በ8 ዓመታት የስልጣን ዘመናቸውም 3 የአስቸኳይ ጊዜ አዋጆችን አውጀዋል። መንግስት ውይይትና ድርድርን ከማድረግ ይልቅ ነውጥን እንዲመርጥ በማበረታታት ነውጥን ስልጣኑን ለማጠናከር እንዴት እንደተጠቀመበት ተጨማሪ ጥቂት ምሳሌዎች እንመልከት። አንደኛ፣ መንግስት በኦሮሚያ የተከሰተውን ነውጥ ዋነኛውን የኦሮሚያ ፓርቲ የሆነውን የኦሮሞ ነጻነት ግንባር ኦነግን እንዲከፋፈል ለማድረግና የኦሮሞ ፌዴራሊስት ኮንግረስን ኦፌኮን ለማዳከም ለሚያደርገው እንቅስቃሴ እንደ ማመካኛ ተጠቅሞበታል። በርካታ የኦነግ አመራሮች ፍርድ ቤት በነጻ ካሰናበታቸው በኋላ ለበርካታ ወራት በስር ላይ ቆይተዋል። ይህንን የኢትዮጵያ ምርጫ ቦርድም የኢትዮጵያ ሰብአዊ መብቶችም ያረጋገጡት ነገር ነው። በምርጫ 2013 ኦነግና ኦፌኮ ከምርጫ ተገፍተናል ብለው ሲወጡ የሰጡት ምክንያት እነዚህን ክስተቶች ሽፋን በማድረግ የብልጽግና መንግስት አባላትና አመራሮቻችንን አስሯል፣ የቅርንጫፍ ጽሕፈት ቤቶቻችንን ዘግቷል፣ መጫወቻ ሜዳችንን አጥብቧል በሚል ነበር። በ2012 የሃጫሉ ሁንዴሳን ግድያ ተከትሎ የተቀሰቀሰውን ነውጥ ምክንያት በማድረግ እንደ ጀዋር መሐመድና እስክንድር ነጋ ያሉ ታዋቂ ተቃውሞ መሪዎችን
መንግስታቸው አስሯል። እነዚህ ሁለቱ ግለሰቦች በቅደም ተከተል በኦሮሚያና በአዲስ አበባ በተካሄደው ጠቅላላ ምርጫ ወቅት ትልቅ ተቃውሞን ሊመሩ ይችሉ ነበር። እነሱ በስር ላይ ያሉ ገዢው ፓርቲ ምርጫውን በአብላጫ ድምፅ አሸንፏል። በወቅቱ በኦሮሚያ ሁሉም ፓርቲዎች ተደምረው ያቀረቡት የእጩ ብዛት ከጠቅላላ የእጩዎች ብዛት 35 በመቶ ብቻ ነበር። በኦሮሚያ ብልጽግና ብቻውን ነበር የተወዳደረው ቢባልም ማጋነን አይደለም። ከዚያም ከአንድ ዓመት ተኩል ገደማ እስር በኋላ ጠቅላይ አቃቤ ሕግ ክሳቸውን በማቋረጡ ጀዋርና እስክንድር እንዲሁም አብረዋቸው የተከሰሱ ግለሰቦች ከስር ያለ ፍርድ ተፈተዋል። ይህም መንግስት አስቀድሞ ግቡን ስላሳካ ተጠርጣሪዎችን እስር ቤት ማቆየት የማይፈልግበት ሰዓት ሲደርስ እንደለቀቃቸው ያስጠረጥራል። በዚህ መሃል የተዘነጋው 200 ያህል ሕይወት የቀጠፈውን ነውጥ ተጠያቂ አካል አለመኖሩ ነው። አሁን ላይ እስክንድር ነጋ በአማራ ክልል የትጥቅ ትግል መሪዎች አንዱ ሲሆን ጀዋር ደግሞ በዳግም ስደት ወደ በይነ መረብ አክቲቪዝም ተመልሷል። በመሆኑም ሁለቱም በለውጡ ሰሞን ከቀሰቀሱት ህዝባዊ መሰረታቸው በከፊል ወይም ሙሉ በሙሉ እንዲርቁ ተደርገዋል። ሌላኛው ምሳሌ የትግራይ ጦርነት ነው። ጠቅላይ ሚኒስትር አብይ የትግራዩን ጦርነት ተከትሎ ህወሓትንና አጋሮቹን ከመንግስት ቢሮክራሲና ከደህንነት መዋቅሩ አስወግደዋል። ይህ ማለት መንግስታቸው ክፍት የሆኑትን ቦታዎች በታማኞቹ በመተካት በመንግስት ስርዓት ውስጥ ሊገጥሙ የሚችለውን ተግዳሮት ቀንሷል ማለት ነው። በተጨማሪም መንግስታቸው የመንግስትና የገዢው ፓርቲ ሚዲያዎችን እንዲሁም ማህበራዊ ሚዲያን በመጠቀም ኢላማ ባደረጋቸው አካላት ላይ ሰፊ የፕሮፓጋንዳ ዘመቻ ያካሂዳል። እንዲሁም የደህንነት መዋቅሩን ሙሉ በሙሉ ተቆጣጥሯል። አሁን የትግራይ ጦርነት በመቶ ሺዎች የሚቆጠሩ ህይወቶችን ከቀጠፈ በኋላም በሰላም ስምምነት ለጊዜው ተጠናቋል። እርግጥ ነው ይህንን ጽሑፍ ስጽፍ ሌላ ጦርነት ሊጀመር ይችላል የሚል ስጋት በሰፊው እያንዣበበ ነው። የሆነ ሆኖ ከጦርነቱ በፊት ህወሓት የነበረው አቅም አሁን ሞቷል። ህወሓት ለአብይ አህመድ ስልጣን ይሄ ነው የሚባል ስጋት አይፈጥርም። ነገር ግን የአብይ መንግስት አሁንም ህወሓቶችን ለመውጋት አጋር እንዲሆኑት የታገሳቸው ኃይሎች ይቀሩ ነበር። አብይ አህመድ ከመምጣታቸው በፊት የነበሩት ክልላዊ ልዩ ኃይሎች የሶማሊያ ልዩ ኃይሎች ብቻ ነበሩ። ከአብይ አህመድ መምጣት በኋላ ግን ልዩ ኃይሎች በየክልሉ ፈሉ። ልዩ ኃይሎቹ በእርግጥም ለሀገራዊ ሰላምም ለመንግስት ስልጣንም አደጋ ነበሩ። የአማራ ክልል መሪዎችን መገደል፣ በሶማሊያና ኦሮሚያ ክልሎች ድንበሮች የነበሩ ግጭቶች፣ አፋርና ሶማሊያ ወዘተ ዋቢ አድርጎ መጥቀስም ይቻላል። ነገር ግን ለትግራይ ጦርነት አጋር እንዲሆኑ ሲባል ቸል ተብሎ ነበር። በተጨማሪም እንደ ፋኖ ያሉ ታጣቂ ቡድኖችም በይፋ ወደ ጦርነቱ ተጋብዘው ነበር። ችግሩ የመጣው ጦርነቱ ሲጠናቀቅ ነው። ታዲያ የአብይ አህመድ መንግስት ትኩረቱን ወደ እነዚህ በመቀየር በድንገት መበተናቸውን አሳወቀ። ይህም በተለይ በአማራ ክልል ዛሬ ለተገባበት አሰቃቂ ውጊያ ምክንያት ሆነ። የትግራዩም ይሁን የአማራ ክልሎች ውጊያዎች ቢያንስ እስካሁን ከጠቅላይ ሚኒስትሩ ስልጣን ይልቅ የክልሎቹን ማህበራዊና ኢኮኖሚያዊ ቁመና ነው ያናጉት። እያንዳንዱ ነውጥና ነውጥ አዘል ግጭት በእርሳቸው ስልጣን ዙሪያ ያደረሰው ጉዳይ ምናልባት የገጽታ እንጂ የኃይል ሚዛን መዛባት አይደለም። እነዚህን ሁነቶች ስንገመግም ለውጡ ከሚለው ቃል እኩል ወይም በላይ ነውጡ የሚለው ቃል ዘመናቸውን ይገልጸዋል። ለውጡ ነውጡ ነው። አብይ አህመድ ወደ ስልጣን የመጡበት ዘመን በማህበራዊ ሚዲያ ተራማሽነት ሲጦዝ እንዲሁም የምዕራባውያንን ሀያልነት በምስራቃውያን ሀያልነት ተግዳሮት ሲገጥመው ነው። በመሆኑም ዘመኑ በሀገር ውስጥ ብቻ ሳይሆን በዓለም አቀፍ ወጀቦችም የታጀበ ነው። በዚያ ላይ በ2012 የተከሰተው የኮቪድ ወረርሽኝ የዓለምን ኢኮኖሚ አናውጦታል። አብይ የተወዳጇቸው የዩናይትድ አረብ ኤሚሬትስ መሪዎችን ጨምሮ የመካከለኛው ምስራቅ ሰዎችም አካባቢያዊ ተጽዕኗቸውን ያሳደጉበት ዘመን ላይ ነን። ኢትዮጵያም ደሴት አይደለችም። ዓለማችን መርከብ ከሆነችና ወጀብ ከመታት አብራት እናጣለች። ከዓለም አቀፍ ትርምሶች ታተርፋለችም ታጎድላለችም። ይህ በእንዲህ እያለ እስራኤልና አሜሪካ ኢራን ላይ ጦርነት ሲያውጁ የአውሮፓ የኢትዮጵያ ተንታኞች አብይ ይህንን አጋጣሚ ከለላ አድርገው ኤርትራ ላይ ጦርነት ያውጃሉ በማለት ተነበዩ። ይህንን የተነበዩት በብዙ ምክንያቶች ነው። አንደኛ አብይ በነውጥ ቀዛፊ ስለሆኑና ከነውጥ ውስጥ ጥቅማቸውን ፈልቅቀው እንደሚያወጡ እርሳቸውም የማይደብቁት ጉዳይ በመሆኑ ነው። በቅርቡ እንኳን በዓለም ዙሪያ ስላንዣበበው የግጭት አደጋ ሲጠየቁ እኛ የሚጠበቅብን ከግጭቶቹ ውስጥ እድል ፈልቅቀን ማውጣት ነው ብለው ነበር። ሁለተኛ አብይ የትግራይ ጦርነት በስምምነት ሲቋጭ ከተኳረፏቸው የኢሳያስ አፈወርቂ መንግስት ጋር እሰጥ አገባ ውስጥ ገብተዋል። ይኸውም የባህር በር ጥያቄን ግንባር ቀደም የውጭ ጉዳይ ፖሊሲያቸው አጀንዳ አድርጎታል። ምንም እንኳን የባህር በር የምናመጣው በሰላም ነው እያሉ ቢዝቱም ማንም አላመናቸውም። ጉዳዩን በሰላም ለማድረግ ብዙ ዲፕሎማሲ የሚጠይቅ ስለሆነ ብቻ ሳይሆን እርሳቸው ኃይልን እንደሆነኛ የችግር መፍቻ መንገድ ይመለከታል
ይመለከቱታል ተብሎ ስለሚታመን ነው። ሶስተኛ የትግራይ ጦርነት የጀመረው ልክ የአሜሪካ ምርጫ የተካሄደበት ቀን ስለሆነ የዓለም ትኩረት አቅጣጫ ሌላ ሰፈር ሲሆን አብይ አህመድ የሆነ ነገር ያደርጋሉ ብለው ገምተው ነው። ነገር ግን ትንቢታቸው አልሰራም። የኢራን ጦርነት ከጀመረ ከ2-3 ቀናት በኋላ ተንታኞቹ ትንቢታቸው ለምን እንዳልሰራ በመተንተን ፈንታ አብይ አህመድ ለምን ጦርነቱን እንዳልጀመሩ ለመተንተን ሞክረዋል። አብይ አህመድ እንኳን በአስተርጓሚ ገዛና በእንግሊዝኛ ዜና መነጽር የሚመለከቷቸውን ሰዎች ቀርቶ እኛ በየቀኑ የሚሰሩትን እያየን የሚናገሩትን እያደመጥንም ቢሆን ለትንታኔ ያስቸግሩናል። እዚህ ጋር ተንታኞቹ የሰሩት አንዱ ስህተት አብይ አህመድ ራሳቸው እንደተናገሩት ከግጭቶች ጥቅም ፈልቅቀው ያወጣሉ፣ ለፖለቲካ ዓላማቸው የትኛውንም አካል ወደ ነውጥ ይገፋሉ። ነገር ግን ግጭቶችን ራሳቸው እንደሚጀምሩ አንድም ማስረጃ የለንም። የምዕራብ ተንታኞች ከገመቱት በተቃራኒው የትግራይን ጦርነት ሁለቱም ወገኖች በትርኢትና ፉከራ ሲቀሰቅሱት ቆይተው የመጀመሪያውን ጥይት የተኮሱት ራሳቸው ህወሓቶች ናቸው። ከዚህ አስቀድሞ በኦሮሞ ነጻነት ሰራዊት እንዲሁም በመንግስት መካከል ውጊያ የጀመረው በራሱ ትጥቅ አልፈታም ብለው ባመጹ የኦሮሞ ነጻነት ሰራዊት አባላት ነው። ኦነግ ወደ ኢትዮጵያ ሲገባ የነበረውን ስምምነት ዝርዝር ባይታወቅም በአንድ ሀገር ውስጥ ቅቡልነት ያለው ታጣቂ ኃይል መንግስት ብቻ መሆኑን መከራከር አንችልም። በፋኖና በመንግስት መካከል የተጀመረው ጦርነትም መነሻው ልዩ ኃይል መፍረስ የለበትም ብለው ባመጹ የፋኖ ታጣቂዎች ነው። ጦርነቱን አብይ ናቸው ያወጁት ተብሎ ብዙ ክርክር ሊነሳ ይችላል። ነገር ግን እርግጡ ነገር ከሁሉም ግጭቶች እርሳቸው ስልጣናቸውን ከትላንት የተሻለ ዛሬ ለማደላደያነት እየተጠቀሙባቸው ብቻ ነው። አንድ የእንግሊዝ ዲፕሎማት አብይ ወደ ስልጣን የመጡ ሰሞን የተሰማቸውን ለተመራማሪዎች እንደተናገሩት አብይ ማርሽ ቀያሪ ናቸው። ሁሌም ሁሉንም ነገር እየቀያየሩት ነበር። ኢትዮጵያውያንም በእሳቸው ፍጥነት ምን እያደረጉ እንደሆነ ማወቅ አልቻሉም፣ እኛም አልቻልንም አይነት ነገር ብለው ነበር። በዚህ የነውጥ ቀዛፊው አብይ አህመድ እስከ የኖቤል ሽልማት ተሸላሚነት ደርሰዋል። አብይ አህመድ ነገሮችን በማይታመን ፍጥነት ማድረግ ይወዳሉ። ወደ ስልጣን የወጡ ሰሞን በየቀኑ ሰበር ዜና ይሰጡን ነበር። አንዱን አውርተን ስንጨርስ ሌላኛው ይቀጥላል። በዚህ መሃል እርሳቸው ስራቸውን ይሰራሉ። አንድም ሰው ከሰበር ዜና ጠለቅ ብሎ የድርጊቶቻቸውንና የውሳኔዎቻቸውን ዘላቂጦስ መተንተን አልቻለም። ቢችልም አድማጭ የለውም። ብዙዎቻችን መለስ ብለን ስናስታውሰው ባለፉት 8 ዓመታት እየታመስን የተንገረገብነው ብዙ ጊዜ ነው። አሁን ማን ይሙት በ2014 ከጦር ሜዳ ሆነው እንዲያ ሲያብጠለጥሏቸው የነበሩት ጌታቸው ረዳ የመንግስታቸው ሹመኛና ተከላካይ ይሆናሉ ብሎ ማን አሰበ? በርካታ የህወሓት ሹመኞች የትግራይ ጊዜያዊ መንግስት ሊሆኑ ሲሻሙ፣ እርሳቸው ግን ለምን ጌታቸውን መረጡ? ጌታቸው ላይ የህወሓት አንጋፋ አባላት ሲያምፁ፣ እርሳቸው ለምን ቀጥተኛ ጣልቃ ሳይገቡ ቀሩ? ምን አስበው ነበር? አሁንስ ምን እያሰቡ ነው? የኮሪደር ልማትና የወንዝ ዳርቻ ልማቶች ጀምረዋል። ለእነዚህ ልማት ስራዎች በርካታ መኖሪያ ቤቶች መፍረስና ነዋሪዎች እንዲነሱም ተደርጓል። ይህንን ሲያደርጉ የሚያደርጉበት ፍጥነትና ስፋት ሁሉም ሰው ከአቅሙ በላይ ይሆንበት ነበር። የተፈናቃዮቹ ዕጣ ፈንታ ሳይወራ አዲስ የሚመረቁት ሰፈሮች ይመጣሉ። በዚህ መሃል ሌላ ሰፈር ይፈርሳል። በአንድ በኩል ብዛቱ፣ በሌላ በኩል ፍርሃቱ፣ በዚያ ላይ ፓርቲያቸው ማህበራዊ ሚዲያ ላይ ያሰማራቸው ካድሬዎች የሚነዙት ፕሮፓጋንዳ ሁሉም ይህንን በሚያህል ስፋትና ጥልቀት የሚሰራ ስራ ማህበራዊ፣ ፖለቲካዊና ኢኮኖሚያዊ ፋይዳና ጦስ ሳይተነተን እንዲያልፍ እያደረጉ ነው። አብይ አህመድ ጠላቶቻቸውን ሲችሉ የእርሳቸው ተከላካይ ጠበቃ አሊያም አቅመቢስ ያደረጉበት መንገድ የማይታመን ነው። ኢሳትና ኦኤምኤን የተባሉ ቴሌቪዥኖች በአንድ ወቅት አገር አንቀጥቅጥ እንዳልነበሩ ዛሬ ተከፋፍለውና ተመናምነው የከሸፉበት ጥበብ አልተተነተንም። ተቃዋሚ ፓርቲዎች ወደ አጋር ፓርቲነት የተቀየሩበት መንገድ ከተራ በሹመት ማባበል በላይ መመርመር አለበት። ማህበራዊ ሚዲያ ከተቃዋሚዎች መድረክነት ወደ ገዢው ፓርቲ ካድሬዎች መፈንጫነት የቀየሩበት መንገድም አልተስተዋለም። ምክንያቱም ይህን ሁሉ ለመመርመር ጊዜ አልሰጡንም። እንደ አስማተኛ ማስቀየሻ ሰበር ዜናዎች አሏቸው። ይህን ብልጭልጭ አይተን ዞር ስንል ያኛው ሄዷል። ባለስልጣኖቻችን አዳዲስ የመንግስት ስራዎችን ሲያስተዋውቁ በጠቅላይ ሚኒስትሩ ሐሳብ አመንጭነት ብሎ ይጀምራሉ። እኔና አንድ ጓደኛዬ የኢቢሲ የቴሌግራም ዜና ዘገባዎች ላይ ባደረግነው ቀላል ሐሰሳ በጠቅላይ ሚኒስትሩ ሐሳብ አመንጭነት የሚለው 14 ዜናዎች ውስጥ በጠቅላይ ሚኒስትሩ አነሳሽነት የሚለው ደግሞ 10 ዜናዎች ውስጥ ከነሐሴ 2012 ጀምሮ መጠቀሱን አስተውለናል። ጠቅላይ ሚኒስትሩ በሐሳብ አመንጭነት የተጠቀሱት በብዛት ከኮሪደር ልማቱ ጋር በተያያዘ ቢሆንም ከአረንጓዴ አሻራ፣ ከኢቢሲ እድሳት፣ ከክብረ በዓሎች ዝግጅት፣ ከተቋማት መመስረትና ከስታዲየም ግንባታዎች እቅድ ጋር በተያያዘ ተወድሰዋል። እርግጥ ነው ብዙ ከከተማ ማስዋብ ፕሮጀክቶች ጋር የተያዙ ስራዎች በእርሳቸው ፍላጎት ባይሆን አይሰሩም። ቢሰሩም አሁን በሚሰሩበት ፍጥነትና ስፋት አይከናወኑም ነበር። የሹማምንቱና የዘገባዎቹ አጠቃቀም ግን እውቅና ከመስጠትም በላይ ሰበብ እየፈለጉ የማወደስ አይነት ይመስላል። እንደሚመስለኝ የሹመት መንገዱ ታማኝነት
ጉልበትን በተገኘው አጋጣሚ ሁሉ ማረጋገጥ ነው። ሹማምንቱ ጠቅላይ ሚኒስትሩን ሳይጠቅሱ መናገር ክሬዲቱን እንደመውሰድ እንዳይቆጠርባቸው ሰግተው አሊያም ጠቅላይ ሚኒስትሩ በመልካም ስራዎችና አፈጻጸሞች ላይ ካልተጠቀሱ ቅር ይላቸዋል በሚል ፍራቻ ወይም ቅር እንደሚላቸው ከዚህ ቀደም ስላስተዋሉ ሊሆን ይችላል። ያም ሆነ ይህ ሀገር ውስጥ ሰው የሌለ ይመስል ሁሉንም ነገር ጠቅልሎ ለአንድ ሰው መስጠት አሳሳቢ ነው። ጠቅላይ ሚኒስትሩ እውነትም ዜናዎቹና ሹማምንቱ እንደሚሉት የሁሉም ነገሮች ሀሳብ አመንጪ ከሆኑም አደገኛ ነው። ምክንያቱም ተደጋግሞ እንደተባለው ጠቅላይ ሚኒስትሩ ሀገራችንን በራሳቸው አምሳል መልሰው እየሰሯት ነው። እውነታቸውን ካልሆነና እየሸነገሏቸውም ከሆነ ያው ለራሳቸውም ቢሆን አደገኛ ነው። ለንጽጽር እንዲረዳን ትራምፕ የካቢኔ አባሎቻቸውን ሰብስበው ምስጋና ሲቀበሉ የሚያሳዩ ቪዲዮዎች አሉ። ይህ ለምን ሆነ ብዬ የተሰጡ ትንታኔዎችን ወዲህ ወዲያ እያልኩ ሳፈላልግ በርካታ መልሶች ተመለከትኩ። አንዳንዶቹ ታማኝነታቸውን ለማረጋገጥ ነው። ሌሎቹ ትራምፕ መወደስ እንደሚወዱ ስለሚያውቁ ሊያባብሏቸው ነው። ከፊሎቹ ትችት የበዛባቸውን የፕሬዝዳንቱ ሞራል ለመጠበቅ ነው። ቀሪዎቹ ደግሞ በተቀናቃኞቻቸው የተበላሸውን ገጽታቸውን ለመገንባት ነው የሚል ትንታኔ ሰጥተውበታል። የእኛም ሹማምንት እነዚህን የክሬዲት ስጦታዎች የሚያሽጎደጉዱት ከእነዚህ ምክንያቶች በተለየ ምክንያት ይሆናል ብዬ አልገምትም። ሆኖም በአንድ ነገር መስማማት እንችላለን። እንዲህ ያለ የቁልምጫ እጅ መንሻ የሚጠብቀው አምባገነናዊ ማንነት ያለው የመንግስት ሹመኛ ብቻ መሆኑን ነው። ጠቅላይ ሚኒስትር አብይ አህመድ በራሳቸው ሀሳብ አመንጭነት ኢትዮጵያን በራሳቸው ፍላጎት ልክ መልሰው ለመስራት ቆርጠዋል ይባላል። የቶም ጋርድነር መጽሐፍም በዚሁ ዙሪያ ነው የሚያጠነጥነው። ጦርነትና ግጭት ቢፈነዳ፣ ትችትና ማስፈራሪያ ቢዘንብ ማንንም የሚሰሙ አይመስሉም። የሚፈልጉትን ያደርጋሉ። ታላቁ ትርክት በሚል ለኢትዮጵያና ኢትዮጵያውያን የጋራ ትርክት ለመፍጠር ትርክቱንም ተቀባይነት እንዲያገኝ ለማድረግ እየሞከሩ ነው። ሀገራዊ ምክክሩን በመጠቀም እስከ ህገ መንግስት ክለሳ ለመድረስ ይሞክራሉ። መሀል አዲስ አበባን የዛሬ 8 ዓመት ያያት ሰው ዛሬ ገብቶ አይወጣባትም። የሚኒልክ ቤተ መንግስትን በከፊል ቀይረው ዩኒቲ ፓርክ ያሰኙት ሰሞን ለውጡ ከቢሮ የጀምሮ ሀገር ያዳርሳል ብለው ነበር። እንዳሉትም በቤተ መንግስቱ ዙሪያ ያሉ ሰፈሮች ሁሉ ተቀይረዋል። አዲስ ቤተ መንግስትም ከተማዋ አናት ላይ የተሰራ ነው። በየከተማዎቹ አዲስ አበባ የሚሰራው አይነት የመንገድ ዳርቻዎች የማስጌጥ ስራ እንዲባዛ ትዕዛዝ ተሰጥቷል። እየተሰራም ነው። የኮሪደር ልማት የተሰኘው የከተሞች እድሳት ቢያንስ በ54 ከተሞች እንደተከናወነ ሰምቻለሁ። ወደ ገጠርም እየዘለቀ እንደሆነ የሚያሳዩ ጅምሮች በደቡብ ኢትዮጵያ አሉ። በግለሰብ ባለቤትነት የሚተዳደሩ ህንፃዎች ቀለም ላይ ሳይቀር የግድግዳውና መስታወቱ አይነት ላይ ጭምር መንግስታቸው የራሱ ምርጫ አለው። የኮሪደር ልማቱ ብዙ ወጪ ይጠይቃል። ኢትዮጵያ ደግሞ በግጭቶችም በኮቪድም በዓለም ቀውስም በፊስካል ፖሊሲ ለውጥም ከፍተኛ የዋጋ ንረት እየፈተናት ነው። እርሳቸው ስልጣን ላይ ሲወጡ 20 ምናምን ብር የነበረው $1 ዛሬ በባንክ 150 ምናምን ገብቷል። የደሞዝተኛ ዜጎች ገቢ በአንድ ዓመት ውስጥ በግማሽ እንደቀነሰ ቁጠሩት። ስለዚህ የኮሪደር ልማቱ አስፈላጊ ቢሆን እንኳን ኢትዮጵያ እነዚያን ሁሉ ነዋሪዎች የማፈናቀል መልሶ የማቋቋም አቅም አላት ወይ? አዲሶቹ ግንባታዎችና በተለይ ረብጣ ሀብት የሚፈስባቸው ባለመብራት የውሃ ፏፏቴዎች የሚጨምሩ መዝናኛ ስፍራዎችን የመስራት አቅም አላት ወይ? ሰላምና መረጋጋት ሳይኖር ከከተሞች ርቀው የተሰሩት ቅንጡ ሪዞርቶች የሚያርፉባቸው ቱሪስቶች ይኖራሉ ወይ? የወጡባቸውን ወጪዎች ይመልሳሉ ወይ? ዘላቂ የገቢ ምንጭ ይሆናሉ ወይ? የሚል ጥያቄ ቢነሳ የሚያስቀይም አይሆንም። ሆኖም ቀደም ብዬ እንዳልኩት አብይ አህመድን ከመንገዳቸው ማንም ምንም አያስቆማቸውም። የጫካ ፕሮጀክት የሚባለውን ቤተ መንግስት የሚጨምር ሳተላይት ከተማ በአዲስ አበባ አንድ አናት ላይ ሲገነቡ ከ500 ቢሊዮን ብር በላይ እንደሚወስድ ተናግረዋል። የልማት ተነሺዎች ተበደልን ብለው ፍርድ ቤት መሄድ የሚችሉበት መንገድ ቀጭን ነው። ህልማቸውን የሚያከናውኑት ከህዝባቸው ጋር ተመካክረው አይደለም። ለልጆቹ የሚበጀውን እንደሚያውቅ አባት የህዝባቸውን ጫጫታ መስማት አይፈልጉም። ከዚህ በፊት ፓርላማው ገንዘብ ላልሰጠኝ የጫካ ፕሮጀክት ምንም ሊጠይቀኝ አይችልም እስከ ማለት ደርሰው ነበር። ጀነራል ኦዲተሯ በአንድ ወቅት የእነዚህ ግዙፍ ፕሮጀክቶች በጀት በገንዘብ ሚኒስቴር በኩል ስለማያልፍ ኦዲት የማድረግ ስልጣን የለንም ሲሉ ሰምቻለሁ። ጠቅላይ ሚኒስትሩ የሚፈልጉትን የሚያሳኩበት በእንዲህ ያለ ከህግ የበላይነት ጭምር ነው። ባለፉት 8 ዓመታት ያየነው የጠቅላይ ሚኒስትር አብይ አህመድ ጉዞ የማይታመን ጥድፊያን ከማይታመን የፖለቲካና ኢኮኖሚ ነውጥ ጋር አጣምሮ የያዘ ነው። አብይ አህመድ ኢትዮጵያን በራሳቸው ምስልና ምናብ ልክ ለመቅረጽ ሲተጉ የዜጎች ዕለት ተዕለት ኑሮ፣ የዴሞክራሲ ተቋማት ግንባታና የህግ የበላይነት ግን የዚሁ ፈጣን ጉዞ ሰለባ ሆነዋል። አብይ ወደ ስልጣን የወጡት በሰላማዊ ሂደት ቢሆንም እንደ ቀደምት መሪዎች ሁሉ መሰንበቻቸው በነውጥ ሆኗል። የነገዋ ኢትዮጵያ ዕጣ ፈንታም የሚወሰነው የተዋቡ የከተማ ኮሪደሮችና ወንዞች በዚህ በኩል ጦርነትና የኑሮ ውድነት በወዲያ በኩል በሚያፈሩት ፍሬና በሚያስከትሉት ጦስ መካከል ነው። 8 ዓመታትን አንድ የአሜሪካ ፕሬዝዳንት 2 ጊዜ
መርጦ አገልግሎቱን የሚያጠናቅቅበት ዘመን ነው። የእርሳቸው ስልጣን ግን ገና እየጀመረ ይመስላል። ትሩፋታቸው ይሄ ነው ብሎ መተንበይ ይቸግራል። ነገር ግን በሰብአዊ መብቶች ጥበቃ፣ የህግ የበላይነት፣ በዲሞክራሲና መልካም አስተዳደር መልካም ስም ጥለው ያልፋሉ ብሎ ለመገመት ምልክቱ የለም። የነውጦቹ መቋጫም ምን እንደሚሆን መገመት ነብይነት ይጠይቃል። አብይ አህመድ ፈረንጆቹ እንደሚሉት ጦር ሜዳው ላይ ቀንቷቸው ጦርነቱን ግን አላሸነፉም። መጪውን አብረን የምናየው ይሆናል። ነገር ግን ትልቁ ጥያቄ ቀጣዩ የጠቅላይ ሚኒስትር አብይ አህመድ እቅድ ምንድን ነው የሚለው ሳይሆን ኢትዮጵያውያን ይህንን ሁሉ ነውጥ፣ የኢኮኖሚ ጫናና ያልተገደበ ስልጣን እስከ መቼ ተሸክመው መዝለቅ ይችላሉ የሚለው ነው።